ከሲአይኤ መኮንን አስደንጋጭ መረጃ ተሰምቷል። ኢራን በዓለም ላይ ፈጣኖቹ ሃይፐርሶኒክ ሚሳኤሎች አሏት። ኢራን አሜሪካና እስራኤል ልባችንን ሰብረውታል፣ እኛም የነሱን ልብ እናቆስለዋለን እያለች ነው። ፑቲን በሉዓላዊ መሪ ካሚኒ ግድያ የተሰማቸውን ጥልቅ ሐዘን ገልጸዋል። የተባበሩት አረብ ኤምሬትስም ኢራን ጥቃቷን የምትቀጥል ከሆነ እኛም ከዚህ በኋላ ዝም አንልም ሲሉ ከባድ መግለጫ አውጥተዋል። ሰላም የዴይሊ ወሬ ቤተሰቦች፣ ለአሁን የመራረጥንላችሁን አዳዲስ ወሬዎች እናደርሳችኋለን። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ። አሜሪካና እስራኤል ልባችንን ሰብረውታል፣ እኛም የእነሱን ልብ እናቆስለዋለን እያለች ነው ኢራን። የኢራን ብሔራዊ ደህንነት ጸሐፊ አሊ ላርጃኒ አሜሪካና እስራኤል ኢራን ላይ ያደረሱት ልብ ሰባሪ መሆኑን ገልጸው ኢራን ከገጠማት ፈተና እንደምትወጣ ተናግረዋል። ላርጃኒ እስራኤል ኢራንን ለመከፋፈል ትሞክራለች፣ ነገር ግን የሴራ ይከሽፋል ብለዋል። አሜሪካና እስራኤል ልባችንን ሰብረውታል ያሉት የኢራን ብሔራዊ ደህንነት ጸሐፊ አሊ ላርጃኒ እኛም የእነሱን ልብ እናቆስለዋለን ሲሉም ዝተዋል። ህዝባችን ልዩነቱን ትቶ መተባበር አለበት በማለትም የአንድነት ጥሪን አስተላልፈዋል። ፑቲን በሉዓላዊ መሪ ካሚኒ ግድያ የተሰማቸውን ጥልቅ ሐዘን ለኢራን ፕሬዝዳንት ገልጸዋል። የሩሲያው መሪ የአያቶላ ካሚኒን ሞት ሁሉንም ሰብአዊ የሥነ ምግባር እሴቶችና ዓለም አቀፍ ሕግጋቶችን የጣሰ ወራዳ ግድያ ሲሉ ገልጸውታል። ፑቲን እንደገለጹት ካሚኒ ለሁለቱ ሀገራት ግንኙነት እድገት ትልቅ አስተዋጽኦ ያበረከቱ ድንቅ የሀገር መሪ እንደነበሩ በሐዘን ተናግረዋል። ፑቲን ለካሚኒ ቤተሰቦች፣ ወዳጆች፣ መንግስትና ለመላው የኢራን ህዝብ ልባዊ ሐዘኔታንና የድጋፍ ቃላትንም አስተላልፈዋል። ወዲህ ደግሞ የተባበሩት አረብ ኤምሬትስ ኢራን ጥቃቷን አሁንም ማጠናከር የምትቀጥል ከሆነ እኛም ከዚህ በኋላ ዝም ብለን አንቀመጥም ሲሉ ከባድ መግለጫ አውጥተዋል። ከሲአይኤም የተሰማ መረጃ አለ። የቀድሞው የሲአይኤ መኮንን እንዳሉት ከሆነ ኢራናውያን የአሜሪካን የአውሮፕላን ተሸካሚዎችን ሊጎዱ የሚችሉ በዓለም ላይ ፈጣኖቹ ሃይፐርሶኒክ ሚሳኤሎች አሏቸው። ኢራናውያን በመካከለኛው ምስራቅ የአሜሪካን የአውሮፕላን ተሸካሚዎችን ካሰመጡ አሜሪካን የዓለም ጦርነት 3ኛ ደረጃን ልታውጅ ትችላለችም ብለዋል። መኮንኑ አክለውም ከሃይፐርሶኒክ ሚሳኤሎች ምንም መከላከያ የለም ሲሉ ተናግረዋል። እስራኤልም በመከላከያ ቃል አቀባዩ በኩል የአየር መቃወሚያ መሳሪያችን ጠንካራ ቢሆንም ፍጹም አይደለም ስትል ተደምጣለች። በተያያዘ ሌላ ወሬ ሰሜን ኮሪያ በኢራን ላይ የተፈጸመውን ጥቃት ህገወጥ ወረራ ስትል አወገዘች። ሰሜን ኮሪያ እስራኤልና አሜሪካ በኢራን ላይ የሰነዘሩት ጥቃት የሀገርን ሉዓላዊነት የጣሰ ህገወጥ ወረራ ነው ስትል መኮንኗን የሀገሪቱ የመንግስት መገናኛ ብዙሃን KCNA ዘግቧል። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቃል አቀባይ በሰጡት መግለጫ የአሜሪካ ወታደራዊ እርምጃ የሀገሪቱን ወሮበላ ባህሪ የሚያሳይና የሚጠበቅ ነበር ብለዋል። በእስራኤልና አሜሪካ የተከፈተው የወረራ ጦርነት በማንኛውም ሁኔታ ተቀባይነት የለውም። የኢራን ከፍተኛ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ ጥቃቱ በመካከለኛው ምስራቅ ከፍተኛ አለመረጋጋትን ይፈጥራል የሚል ስጋት ነግሷል። የክልሉ ሀገራት በመካከለኛው ምስራቅ ሰላምና መረጋጋትን ለመመለስ ኃላፊነታቸውን እንዲወጡም ጥሪ ቀርቧል። ቻይናም ኢራን ላይ ስለደረሰው ጥቃትና ስለ መሪዋ ግድያ በውጭ ጉዳይ ሚኒስትሯ በኩል ያለችው አለ። የኢራን ሉዓላዊ መሪ ግድያ የተባበሩት መንግስታት ቻርተርንና ዓለም አቀፍ የግንኙነት ደንቦችን ይጥሳል ሲሉ የቻይና የውጭ ጉዳይ ሚኒስትር ተናግረዋል። የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በስልክ ባደረጉት ውይይት ሁኔታው እጅግ አሳሳቢ ደረጃ ላይ ደርሷል ብለዋል። በመካከለኛው ምስራቅ ያለው ሁኔታ ወደ አደገኛ አዘቅት ሊያመራ ይችላል፣ እናም ቻይና በጣም አሳስቧታል ማለታቸውን የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ አክለውም ወታደራዊ እርምጃ በአፋጣኝ መቆም አለበት፣ የጦርነቱ መስፋፋት መከልከል አለበት፣ እናም ሁኔታው ወደማይመለስበት ደረጃ እንዲደርስ መፈቀድ ያለበትም ብለዋል። የዱባይና አቡዳቢው ጥቃት
በዛሬው ዕለት በተባበሩት አረብ ኤምሬትስ ዱባይ የድሮን ጥቃት መፈጸሙና የሀገሪቱ መከላከያም ጥቃቱን ማክሸፉ ተነግሮ ነበር። መከላከያም የመታቸው ድሮኖች ስብርባሪ በሁለት መኖሪያ ቤቶች ቅጥር ግቢ ውስጥ በመውደቃቸው በሁለት ሰዎች ላይ ቀላል ጉዳት ደርሷል የተባለው። አቡዳቢ ላይ በተመሳሳይ የድሮን ጥቃት ተሰንዝሯል። የአየር መከላከያ ስርዓቱ ጥቃቱን ካከሸፈ በኋላም በወደቀ ስብርባሪ ሁለት ሰዎች ላይ ጉዳት መድረሱን የተነገረው። በአደጋው አንዲት እናትና ልጇ ጉዳት የደረሰባቸው ሲሆን ይህም የሆነው የድሮኑ ፍንጥርጣሪ በኤቲሃድ ታወርስ የመኖሪያ ህንፃ ላይ በማረፉ ነው። የኤምሬትስ ፕሬዝዳንት ዲፕሎማሲያዊ አማካሪ አንዋር ጋርጋሽ ኢራን በባህረ ሰላጤው ሀገራት ላይ የጀመረችው ጥቃት ሀገሪቱን ከዓለም እያገለላት መሆኑን ገልጸዋል። ኢራን በባህረ ሰላጤው ሀገራት ላይ እየሰነዘረች ያለችው ጥቃት የተሳሳተ ስሌት መሆኑንና በዚህ ወሳኝ ወቅት ኢራንን ለብቻዋ ነጥሎ እያገለለ መሆኑንም የተናገሩት። ጦርነታችሁ ከጎረቤቶቻችሁ ጋር አይደለም ያሉት የፕሬዝደንቱ አማካሪ ኢራን ወደ ምክንያታዊነት ተመልሳ ከጎረቤቶቿ ጋር በኃላፊነት ስሜት እንድትንቀሳቀስም ጥሪ አቅርበዋል። ኢራን ስትገለልና ውጥረቱ ወደ ሌላ ደረጃ ሳይሸጋገር ጥቃቱን እንድታቆምም አስጠንቅቀዋል። በሳውዲ አረቢያ ዋና ከተማ ሪያድ ምስራቃዊ ክፍል ተከታታይ የፍንዳታ ድምጾች መሰማታቸውን የኤኤፍፒ የዜና ወኪል ዘግቦም ነበር። ነዋሪዎች ከፍተኛ ድምጽ ያላቸው ፍንዳታዎችን መስማታቸውንና ሰማይ ላይ ጭስ ማየታቸውም ከተዘገበ ሰዓታት አልፈዋል። ዴይሊ ወሬን ስለምትከታተሉ ከልብ እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ የቤቱ ተቀዳሚ ቤተሰቦች እንድትሆኑ በማክበር ጋበዝን። ሰናይ ጊዜ